ሙሉጌታ አባተ በጣም ብዙ ስራ የሰራ ሰው አሁን ከሱ ጋር ያለውን ከድር ጭቅሳ ነው ከመድረክ የቀረጸው እንታይ እንዲች እና እነዚህ ከዛ ውስጥ የተወሰነ ቼሬላ የዛን ጊዜ ሸዋ እንዳይ ነበር አብሮን የሚቀበለው የነበረው እንደውም አንዳንድ ጊዜ እንትናን ሳገኘው ቼሬላ ደስ ይለዋል ሸዋ እንዳይና ይስቃል ቼሬላ እያለ እና በዛ ወቅት ላይ ያው የፍቅር ስራ ነበረ ሙሉጌታ አባተ በጣም ጎበዞ ከመሆኑ የተነሳ ሙሉጌታ አቃተ ሁሉ ተብሎ ነበር ሙሉጌታ አቃተ ምክንያቱም በቃ ማንም ሊችለው አልቻለም ለብዙ ጊዜ ያዘ ነው ሙሉጌታ ጎበዝ ነው ዝም ያለ ነው እንደውም እኮ ከዚህ ሌላ ሙሉጌታ ደግሞ ከአማርኛው ዘፈን ሌላ በኦሮምኛ ዘፈን ደግሞ እጅግ በጣም የሚታወቅ ነበር እሱ ኦሮምኛ ብዙ ዘፈኖችን አቀናብሯል እና ሙሉጌታ አባተ ምንድነው የተረጋጋ ነው ዝም ያለ ነው ብዙ ነገር ማውራት አይፈልግም ስራው ላይ ግን የሚያወጣቸው ኢንትሮና ብሪጅ ከሰው አይምሮ ውስጥ አይወጣም እና እንደውም ኤልያስ ከግሩም ከሱ በኋላ ኤልያስ ስትመጣ ኤልያስ ሁሉ ጊዜ ስለ ሙሉጌታ በጣም ታወራ ነበር ምን ያህል ጎበዝ እንደሆነ ምክንያቱም ሩሃ ውስጥ ብታስብ ዳዊት አለ እዚህ ጋር ጆቫኒ አለ እዚህ ጋር ሰላም አለ ብዙ ነገር ዳዊት ነው የሚባለው ኢንትሮ ነገሮችን የሚያወጣው የሚባለው ግን የነ ሰላምም የነ ማነው የጆቫኒም እንዲሁም ደግሞ የሌሎቹ ሙዚቀኞች አስተዋጽኦ አለበት ይሄ ግን አንድ ለብቻው ነው ለዚህ ነው የኢትዮጵያን በዛ ሰዓት የነበረውን የወቅቱን የሙዚቃ ስለተቆጣጠረ ሙሉጌታ አቃተ ተባለ ይሄን ሁሉ ስም ተሰጥቶት ነበርና ከሙሉጌታ አባተ ጋራ ሁለተኛው ብቻ ሳይሆን ሶስተኛውንም አልበም እጃን ሰጥም የሚለውን ቴዲ አፍሮ ግጥምና ዜማ የተሳተፈበት ወደ 6 ዘፈን እሱንም እሱ ጋር ነው የምንሰራው የሰራ ነውና ሙሉጌታ በጣም ዝም ያለና ሙሉጌታ ካለ ከድር አለ ሁሉ ጊዜ ሙሉጌታ አባተ ሲሰራ ከድር ጭቅሳ ነው የሚቀርጸው እና ይገርማል ሁለቱም ሞቱ ነፍሳቸው ከድርም በቃ ጨዋታ ነው የሚወደው ትንሽ ተጫዋች ነው ይስቃል እና ግን በቃ የሚቀርጻት ነገር እጅግ ይገርም ነበር እንደውም ያኔኛ ስንቀረጽ ማስተዋውሰው በተለይ ሶስተኛውን አልበም ቴዲ ጋር ስንሰራ ቴዲ ያንን ቀረጻ ራሱ ደስ ይለው ነበር ይወደው ነበር በጣም የነሱ አቀራረጻቸው ልዩ ነበር የዛን ጊዜ ከአናሎጉ አለ ግን ትንሽ ሻል ያለ የተወሰነ ነገር የሁለት ነገር ነው የሶስት ቻናል ነገር ይዛ መጣ ነበር የተሻለ ነበር ከዛ በኋላ ነው እንግዲህ የተሻሻለ ይመጣው ሌላኛው ጥያቄ ከመድረክ የቀረጸው ከድር ጭቅሳ ይባላል ስቴጅ ላይ ነው የምትሰሩት ወይስ ስቱዲዮ ነው ስቱዲዮ ነው ያው እንዳባባል ነው አዎ እንዳባባል ያቺን አባባል ስለሚዟት እንጂ ስቱዲዮ ውስጥ ስቱዲዮ ራሱ እንደዚህ ነው ስቱዲዮ አለው በጣም አሪፍ ነው በቃ ደግሞ በዛ ላይ እንትና ፈጣን ነው